ይህ የምታዩት የፊት ክዳን ውስጥ ሞተር የለም፣ ዘይት የለም፣ ጫጫታም የለም። ብዙዎቻችሁ የኤሌክትሪክ መኪና እንዴት ነው ያለ ነዳጅ የሚሰራው? ባትሪው ቢሞትስ? አሰራሩስ እንደ ስልክ ነው ወይ ብላችሁ እንደምትጠይቁ አውቃለሁ። ዛሬ በዚህ ቪዲዮ የኤሌክትሪክ መኪናን ሚስጥር እንፈተዋለን። ከባትሪው ኬሚስትሪ እስከ ሞተሩ ማግኔት ድረስ ያለውን ምስጢር ስለምንመረመር ይህንን ቪዲዮ ጨርሳችሁ ስትወጡ ስለ ኤሌክትሪክ መኪና ካላችሁ ዕውቀት የተነሳ ማንኛውም መካኒክ ጋር ብትሄዱ አትሸወዱም። አንድ መሰረታዊ ልዩነቶች። ለመሆኑ የኤሌክትሪክ መኪና ከለመድነው የነዳጅ መኪና በምን ይለያያል? በነዳጅ መኪና ውስጥ በሺዎች የሚቆጠሩ ተንቀሳቃሽ ክፍሎች አሉ። ፒስተርን፣ ስፓርክ ፕለግ፣ ታይሚንግ ቤልት እያለ ዝርዝሩ አያልቅም። በኤሌክትሪክ መኪና ውስጥ ግን እነዚህ ሁሉ የሉም። የኤሌክትሪክ መኪናን እንደ አንድ ትልቅ በጎማ ላይ ያለ ስማርት ስልክ አድርጋችሁ አስቡት። ዋና ዋና ክፍሎቹ አራት ናቸው። የባትሪ ክምችት ባትሪ ፓክ፣ ኢንቨርተር፣ የኤሌክትሪክ ሞተር፣ ሪጀነሬቲቭ ብሬኪንግ። እስቲ አስቡት፣ ዘይት መቀየር የለም፣ ፊልተር የለም። ይሄ ለኪሳችን ምን ማለት እንደሆነ ገባችሁ? ወደ ዝርዝሩ እንለፍ። ባትሪው የመኪናው ልብ ነው። ይሄ የምታዩት የመኪናው ወለድ በሙሉ ባትሪ ነው። ስኬት ቦርድ እንለዋለን። ባትሪው ከታች መሆኑ መኪናው መሬት እንዲይዝ ያደርገዋል። ለዚህ ነው የኤሌክትሪክ መኪኖች በከፍተኛ ፍጥነት ኩርባ ሲታጠፉ የማይገለበቱት። ግን ይሄ ባትሪ አንድ ትልቅ ባትሪ አይደለም። በውስጡ በሺዎች የሚቆጠሩ ትናንሽ ሊቲየም አዮን ሴልስ አሉት። ልክ እንደ ላፕቶፓችሁ ባትሪ ማለት ነው። ባትሪው እንዴት ነው ኃይል የሚሰጠው? ቻርጅ ስታደርጉ ሊቲየም አዮኖች ከካቶድ ወደ አኖድ ይሄዳሉ። ስትነዱ ደግሞ ወደ ቦታቸው ይመለሳሉ። በዚህ መሃል ኤሌክትሮኖች ይፈጠራሉ። ይሄ ዳይሬክት ከረንት ወይም ዲሲ ይባላል። ግን አንድ ችግር አለ። የመኪናው ሞተር የሚፈልገው ኤሲ ኦልተርኔቲንግ ከረንት ነው። እዚህ ጋር ነው አእምሮው የሚመጣው። ኢንቨርተር። ይሄ ኢንቨርተር ይባላል። ከባትሪው የሚመጣውን ዲሲ ወደ ኤሲ ይቀይረዋል። ግን ስራው ይሄ ብቻ አይደለም። ፍጥነታችሁን የሚቆጣጠረው እሱ ነው። ጋዝ ረገድ ስታደርጉ ኢንቨርተሩ ለሞተሩ የሚላከውን የኤሌክትሪክ ወይም ፍሪኩዌንሲ ይጨምራል። በነዳጅ መኪና ጋዝ ስትረግጡ ሞተሩ እስኪነሳ ማርሽ እስኪቀየር ትጠብቃላችሁ። በኤሌክትሪክ መኪና ግን ኢንስታንት ቶርክ ነው። በረገጣችሁበት ቅጽበት መኪናው ይተኮሳል። ቱርቦ እስኪሞላ መጠበቅ የለም። ስሜቱ ልክ እንደ አውሮፕላን መነሳት ነው። ኤሌክትሪክ ሞተር። በኤሌክትሪክ ሞተር ውስጥ ምንም አይነት ፍንዳታ የለም። ማግኔት ብቻ ነው ያለው። ስቴተር የሚባለው ክፍል ማግኔቲክ ፊልድ ይፈጥርና ይሄ ፊልድ ደግሞ ሮተር የተባለውን የመኪናውን ዘንግ በከፍተኛ ፍጥነት ያሸረክራል። እርስ በርስ አይነካኩም፣ ስለዚህ ድምፅ የላቸውም። የአንድ የኤሌክትሪክ መኪና ሞተር ከአንድ ትንሽ የልብስ ማጠቢያ ሞተር ብዙም አይበልጥም፣ ግን የ300 ፈረስ ጉልበት ሊኖረው ይችላል። ሪጀነሬቲቭ ብሬኪንግ። አሁን አንድ አስገራሚ ነገር ላሳያችሁ። እግሬን ከጋዝ ላይ ሳነሳ መኪናው በራሱ ፍጥነት ይቀንሳል። ብሬክ አልረገጥኩም። ለምን? ምክንያቱም መኪናው ወደ ጄኔሬተርነት ተቀይሯል። የመኪናው ጎማዎች ሲሽከረከሩ ሞተሩን ያዞሩታል። ያ ደግሞ ኤሌክትሪክ አምጥቶ ወደ ባትሪው ይመልሳል። ቁልቁለት ስትወርዱ ባትሪው እየሞላ ይሄዳል ማለት ነው። በነዳጅ መኪና ቁልቁለት ስትወርዱ ፍሪሲዮን ታቃጥላላችሁ። በኤሌክትሪክ መኪና ግን ነዳጅ ታመርታላችሁ። ቻርጅ ማድረግና ጥንቃቄዎች። ኢትዮጵያ ውስጥ የት ነው ቻርጅ እናደርገው የሚለው ትልቅ ጥያቄ ነው። ቤት ውስጥ ሌቭል 1 ወይም 2 ማታ ሰክታችሁ ስታድሩ ጠዋት ሞልቶ ይጠብቃችኋል። ዲሲ ፋስት ቻርጂንግ በ30 ደቂቃ ውስጥ እስከ 80% የሚሞሉ ማሽኖች አሉ። ባትሪው እንዳይበላሽ ሁልጊዜ 100% አትሙሉት። ከ20% በታችም አታወርዱት። ልክ እንደ ስልካችሁ ተንቀባቀቡት። እንግዲህ የኤሌክትሪክ መኪና የወደፊት ብቻ ሳይሆን የአሁኑም ጊዜ ምርጫ ነው። በነዳጅ ወጪ፣ በጥገና ወጪ እና በምኞት እርግጥ ተወዳዳሪ የለውም። አዎ መጀመሪያ ስትገዙት ውድ ሊሆን ይችላል፣ ግን ከ2 ዓመት በኋላ የሚቆጥብላችሁ ገንዘብ መኪናውን በነፃ መግኘት እንደማለት ነው። ዛሬ ስለ ባትሪ፣ ስለ ኢንቨርተር እና ስለ ሞተር ብዙ ተምረናል። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉት፣ ለወዳጅ ዘመዶቻችሁ ሼር አድርጉት። ለተጨማሪ አውቶሞቲቭ ቪዲዮዎች ሰብስክራይብ ማድረጋችሁን እንዳትረሱ። እናንተስ ምን ታስባላችሁ? የነዳጅ መኪናችሁን በኤሌክትሪክ ለመቀየር ዝግጁ ናችሁ ወይስ አሁንም የሚያሰጋችሁ ነገር አለ? ኮሜንት ላይ አሳውቁኝ። በሚቀጥለው ቪዲዮ እስክንገናኝ ቻርጅ እንደሆናችሁ ጠብቁኝ። ቻው።